ደግሞ አቶ ካሳ ያደረጋችንን ነገር ሰማ። በጣም ነው የሚያሳዝነው። አዎ በጣም ያሳዝናል እንጂ እንዴት አባታችን ምትክ ይሆናል ብለን ስናስብ እንዴት መሬት ለመውረስ ተሽቀዳድሞ ይመጣል። ለዛው እኔ ወንድሜና ሚስቱ በህይወት እያለ አራዲንም በጣም ነው የገረመኝ። ግን ምንም ቢሆን ሁሉንም ነገር በሰላም ለመፍታት ነው መሞከር ያለብሽ። በጭራሽ ውስጥ መግባት የለብሽ። አያያይ በጭራሽ እንደዛ አላደርግም። እስከዛሬ ድረስ ተረጋግቼ ላወራው ሞክሬያለሁ። ከዚህ በኋላ ግን በፍጹም እንደዛ አይቀጥልም። ያመጣውን ያመጣታል እንጂ። አረ እንደው እባክሽ ተረጋጊ። እንደው ለዛ ለታናሽ ወንድምሽና ለዛች ለበሽተኛ እናትሽ ስትይ ሁሉንም ነገር በሰላም ለመፍታት ነው መሞከር ያለብሽ። እና ሰውየውን ፈርቼ አባቴን አደራ እንድበላ ነው የምትመክሪኝ? ሰሚኛለሽ? መሬቱን ይሁን ከእናቴና ከወንድሜ እኮ ነው አደራ ብሎኛል። በፍጹም እዛ ሰውዬ ኮልካች እንዲያውም እንደዛ አይነት ምክር መስማት አልፈልግም። ከቻልሽ ብቻዬን